አነጋጋሪው የቲክቶከር ብሩክ ጫላ ብሩክ ኒውስ የህይወት ውጣ ውረድ። እናቴም በ8 ዓመቴ አባቴም በ10 ዓመቴ በሞት ተነጠቅኩኝ። ገና በ8 ዓመቴ ክፉ ደጉን ሳላውቅ ጠንካራ እናቴን አጣሁ። 10 ዓመት ሲሞላኝ ደግሞ እናትም አባትም ሆኖ የነበረውን አባቴን በሞት ተነጠቅኩኝ። ህይወቴ ጨለማ ውስጥ ገባ። በበርካታ ውጣ ውረዶች ውስጥ ግን ዛሬ ላለሁበት ትልቅ ደረጃ ደርሻለሁ ይላል ታዋቂው ቲክቶከር ብሩክ ጫላ። በእነዚህ የተረገሙ ቀናት እኔም ወንድምና እህቶቼም ወላጅ አልባ ሆነን ሙሉ ቤተሰብን ህይወት ክፉኛ ፈተነን። በብዙ ስቃይ ውስጥ ብንሆንም ባለኝ ትንሽ ተስፋ አድርጌ ሐዋሳ ዩኒቨርሲቲ ገባው። በፈተና ውስጥ ብሆንም ከፍተኛ ውጤት ይዤ በመካኒካል ኢንጂነሪንግ ከ15 ኮርሶች በላይ ኤ+ አምጥቼ ተመረኩኝ። በ2010 ዓ.ም በአሶሳ ዩኒቨርሲቲ በመምህርነት ተቀጠርኩኝ ይላል ቲክቶከር ብሩክ ጫላ። በ2013 ዓ.ም ደግሞ በተርማል ኢንጂነሪንግ ከፍተኛ ውጤት ይዤ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተመርቄ አሁን ድረስ በአሶሳ ዩኒቨርሲቲ እያስተማርኩ እገኛለሁ ይላል። ከ200 በላይ ተማሪዎችን አስተምሬ ማስመረቂያለሁ። ከአካዳሚክ ህይወቴ ጎን ለጎን ለ5 ዓመታት ለተለያዩ የዲጂታል ሚዲያዎች ስክሪፕት መጻፍና የኦዲዮ ናሬሽን ስራዎችን ሰርቻለሁ። ከ3000 በላይ ዜና ስክሪፕት ጽፌያለሁ። ይህንን ልምድ ተጠቅሜ በቲክቶክ 2.5 ሚሊዮን ተከታዮችን ማፍራት ችያለሁ። ተመልካቾቼም ሳጠፋ ኮርኩመው ሳለማ አመስግነው አብረውኝ እስካሁን ድረስ አሉ ይላል ቲክቶከሩ ብሩክ ጫላ። ከቲክቶኩ ባሻገር በብስራት ሬዲዮ የባዮ ዓለም ፕሮግራም አዘጋጅ ሆኜ እንዲሁም በትርታ ኤፍኤም ላይ ፕሮግራም ይዤ ሰርቻለሁ። ከ2 ዓመት በፊት ደግሞ ቢኤን አድቨርታይዚንግ ኤንድ ኢቨንትስ የተሰኘ ድርጅት መስርተን ብዙ ስራዎችን ሰርተናል። እኔም ወንድምና እህቶቼም በብዙ ተፈትነናል። ወደፊትም እንፈተናለን፣ ግን እናልፈዋለን። አሁን የልጅ አባትም ሆኛለሁ። መድኃኔዓለም ክብሩን ይውሰድ። ብሩክ ጫላ ብሩክ ኒውስ እንደጻፈው